ፋሚሊ እንግዲህ እንደዚህ አድርጌ አዘጋጅቼዋለሁ። አሁን ይሄ በርበሬ፣ ዘይት፣ ኮረሪማ እና ነጭ ሽንኩርት ነው። አሁን እንደዚህ አድርጌ አዘጋጅቼዋለሁ። ከዛ በኋላ አሁን የዶሮውን እግር እናጥበዋለን። ካጠብን በኋላ እንደዚህ አድርገን ቆራርጠን እያደረግን ደግሞ እዚህ ውስጥ እንጨምረዋለን። እስከነ ቆዳ ቢሆንም ምንም ችግር የለውም። ቆዳውንም ለምን በኋላ ሲበስል ይወጣል። እዚህ ብዙ ሰው ቆዳውን አይበላውም፣ አንፈልገውም። ብዙም ስለማንፈልገው ይወጣል፣ ይጣላል ማለት ነው። እያደረግን የቆራረጥን እንጨምረዋለን ማለት ነው። ይሄ እንግዲህ እንደዚህ ሆኖ እኔ ጋር አሁን ምሽት ነው፣ ማታ ላይ ነው እየሰራሁት ያለሁት እና እንደዚህ አድርጌ አሳድረዋለሁ። ጠዋት ኦቨን ውስጥ ከተዋለሁ ማለት ነው። ጠዋት ደግሞ ስሰራው አሳያችኋለሁ። እንዲያደርስ ስለፈለኩ ነው። እንደዚህ ቅመሙን በደንብ አድርጎ እንትን አድርጎት ይወስደዋል እና ቆንጆ ነው የሚሆነው። ልክ እንደዚህ ከታትፈን ቁጥር አድርገን የምንሰራውን ያህል ለኛ ይሄ በቃናል ብለን የምናደርገውን እንጨምርበታለን ማለት ነው። የሚቀጥለውን ደግሞ አሳያችኋለሁ። እንደዚህ እያደረግን እንደዚህ እናደርጋለን። እንዲህ ማድረገው ውስጡ እንዲገባ ነው። ቅመማ ቅመሙ ውስጡ በደንብ አድርጎ እንዲገባ ስለፈለኩ ነው እና በጣም ቆንጆ ነው የሚሆነው። ሲበላ በጣም ነው የሚጣፍጠው። የዚህ ሀገር በጣም ትልልቅ ነው እና ለዛ ነው እንትኑን እንግዲህ መርጬ ትንሹ መግዛቴ ነው። ትልልቅ ነው እዚህ አድርጌ ያዋያችሁት አሁን እንዴት እንዳደረኩት ያምራል። ከለሩ ራሱ በጣም ያምራል። በዚህ አድርጌ አሁን ክድና አድርጌ ፍሪጅ ውስጥ አድርጌ ቁጭ አድርገዋለሁ። ከዛ ለነገ ስንሰራው ደግሞ አብረን እንሰራዋለን። እስከ መጨረሻው ደግሞ ከኔ ጋር ትቆያላችሁ ማለት ነው።